ጋይስ እንዴት ናችሁ? ደህና ናችሁ? የሰላም ናችሁ? እንዴት ነው የማዳም ቅመሞች? እንዴት ናችሁ? ደህና ናችሁ ወይ? እባካችሁን ይህንን እስቲ ፎሎ እያደረጋችሁ የዚችን ልጅ ነገር የማዳም ቅመሞች እገዛችሁ ያስፈልገኛል ብላለች። እስቲ እባካችሁን ይችን የምታምር ህፃን እቺ ሰው ሀገር ላይ አትንገላታ፣ ምንም ቢሆን ወደ ሀገሯ ትግባ። ለዚች ለህፃን ብላችሁ እባካችሁን ፎሎ አንድ ጊዜ ፎሎ ካደርጋችሁ አንድ ሰው ፎሎ ካደረጋት 1 ብር ይታሰብላታል። ስለዚህ እቺን ህፃን እንደምንም ፎሎ እያደረጋችሁ የራሷን አካውንት ነው ፎሎ የምታደርግ። እቺ ብላቴና ወደ ሀገር ትግባ። እቺ የምታሳዝን እቺ የምታምር ህፃን ሰው ሀገር ላይ አትንገላታ፣ ወደ ሀገር ትግባ። ያው አንድ የሆኑ ባልሆነ እንትን ተከስታለች። ከተከሰተ አንድ የሆኑ በቃ የሆነ ነገር ሆነ ነው፣ ወደ ኋላ አይመለስም ወደፊት ነው እንጂ። እና እቺን ህፃን ተባብራችሁ የማዳም ቅመሞች ሁሉም የምታዩ ፎሎ እያደረጋችሁ ተባካችሁን እቺን ህፃን ወደ ሀገር ሸኝታ እሷም ስራዋን ሰርታ ለልጇ እየላከች የወተት የዳይፐር ሁሉም ወጪዋን ልጇን እየላከችላት እዛ ያለ ሰው እንዲያሳድጎ ታድርግ። እሷም እዚህ ስራዋን ቀጥላ ከመጣች ገና 2 ዓመቷ ነው። እናትየው ራሱ ምንም የያዘችው ነገር የለም። እባካችሁን ፎሎ እያደረጋችሁ ሀደራችሁን እስቲ እቺ ህፃን ወደ ሀገር እንድትገባ። ታሳዝናለች፣ ታምራለች። ህፃኗ አንጀት ነው የምትበላው። በጣም በእውነት በጣም ታሳዝናለች። በጣም አንጀት ነው የምትበላው። እንግዲህ አንዴው ከሆነ በኋላ የሚደረግ ነገር የለም። ስለዚህ ፎሎ እያደረገ አንድ ሰው ፎሎ ካደረገ 1 ብር ረዳችሁ ማለት ነው፣ ሰጥታችኋል ማለት ነው 1 ብር። እና ጋይስ ፎሎ እያደረጋችሁ እባክህ። በተለይ ይኸው በሁሉ ነገር ተጠሪ የማዳም ቅመሞች ናቸው። በችግር ለገንዘብ ለሁሉ ለፎሎ ሌላው ቼክአፕም አያደርግም። እናንተ ፎሎ የትም ሀገር ያላችሁ ፎሎ አድርጉና እቺ የምታምር ድንቡሽቡሽ ያለች ህፃን ወደ ሀገር ትግባ። እዚህ ሰው ሀገር ላይ ከምትሰቃይ ሀገሯ ላይ ሆና እናትየውም እዚህ እየሰራች ለህፃኗ ገንዘብ እየላከች ህፃኗን ታኖራታለች። እባካችሁን ፎሎ አርጓት። በጣም ታሳዝናለች። ሰው ሀገር ላይ የሰው ሀገር የሰው ነው፣ የሰው ሀገር የሰው ነው። አዝላችሁን ይወጣ። ኢትዮጵያ አዝላችኋትም ይዛችኋትም የትም ልብስም እንጀራም ሰው ቤት ገብታም ትሰራለች። እዚህ ግን አይቻልም። ይዛት ሰው ቤት መግባት አይቻልም። ይዛት ህገወጥ መንቀሳቀስ አትችልም። እስር ቤት ነው የምትገባው። እስከ ህፃኗ እስር ቤት ገባች ማለት ሳውዲ አረቢያ በቃ አለቀላት። እዛ ነው የምትማቀቀው። ዞር ብላ የሚያያት የለም ወይ እስር ቤት አስገብቶ የተወሰነ አስሮ ወደ ሀገር አይልክም። የሳውዲ አረቢያ ህግ ከባድ ነው። ስለዚህ ባካችሁን ፎሎ ባድረጋችሁ 1 ብር ረዳችሁ ማለት ነው። እገዛችሁ ያስፈልጋታል። አግዟት። በየሚዲያው እየጮች ነው። በጣም ነው የምታሳዝነው። ህፃኗ ብላችሁ ህፃኗ ትግባና ሰላም ያለበት አገር ትኖር ትደግ። በተረፈ እንግዲህ እግዚአብሔር ያለው የሆነ የዚች የህፃን አምላክ ጥሎ አይጥልም ወይ አንድ ሰው ሊያስነሳላት ይችላል። ያየ ሰው ለህፃኗ ሲል እንግዲህ ልቡ ሩሩ ሴትም ወንድም ሆነ ብር ያለው ሰው ሊያስነሳ ይችላል። እግዚአብሔር የህፃናት አምላክ አይጥልም። ስለዚህ በዚህ አጋጣሚ ፎሎ እያደረጋችሁ አንድ ሰው ፎሎ ረዳችሁ ማለት ነው፣ 1 ብር ሰጣችሁ ማለት ነው። ስለዚህ አይከብድም፣ ከእናንተ አይቀንስም። ፎሎ ስታደርጉ ከእናንተ ወደ እሷ አይሄድም። ስለዚህ በእጃችሁ ፎሎ እያደረጋችሁ እለፉ እላችኋለሁኝ። አመሰግናለሁኝ። ባካችሁ እስቲ አካውንት የኔንም ጋይስ 5 ጊዜ ኮፒ ሊንክ አድርጎ በእናታችሁ 5 ዋር ሊንክ ይሰጠኛል። አንዳንዴ ለሳምንት ለ7 ቀን ላይፍ ራሱ መግባት ከልክሎኛል። 5 ጊዜ ብቻ ኮፒ ሊንክ እያደርጋችሁ በዛ ተባበሩኝ እስቲ።